በዙፋኑ ላይ አለ አሜን ላለን ወይ ሃሌሉያ አለት ስለዚህ ነው አለቱ ማን ነው ጴጥሮስ ሳይሆን ክርስቶስ የዚህ ቤተክርስቲያን አለት ክርስቶስ እንጂ ኮከብ አይደለም ኮከብ ይሄዳል ሌላ ይመጣል ኢየሱስ ግን አይሄድም አሜን ኢየሱስ ግን ጊዜ ቦታው አለ አሜን ስለዚህ አለቱ ላይ መመስረታችሁን you have to make sure ከክርስቶስ ላይ መመስረታችሁ የእግዚአብሔር መንግስት በእናንተ ውስጥ መኖሩን እርግጠኛ ሁኑ የብዙዎቻችን ችግር ይሄ ነው እርግጠኛ አይደለም ስለዚህ ነው ሰዎች እንደፈለጉ ይነዱናል በዚህ ሲሉን በዚህ እንላለን በዚህ ሲሉን በዚህ እንላለን ነከሌ ከሄዱማ እንደዛ ሄዳሉ ነከሌ ካልሄዱማ አልሄድም እንላለን ምክንያቱም በነከሌ ላይ ነው እንጂ እምነታችን በአለቱ ላይ አይደለም ስለዚህ ነው በአለቱ ላይ መመስረታችንን you have to make sure አሜን ነው ወይ አሜን ቁጥር 8 ላይ 16 ላይ ምንድነው የሚለው ዛው ምዕራፍ 16 እኔ ምን አለው አንተ ጴጥሮስ ነው በዚህ አለት ላይ ቤተክርስቲያንን እሰራለሁ የገሃነም ልጆች ምን አይሏት ምኖች ምንድናቸው የገሃነም ልጆች የገሃነም ልጆች ማለት persecution ማለት ነው ስደት ማለት ነው ሰይጣን የሚያመጣብን መከራ አንዳንድ ጊዜ ስደት ማለት እስር ቤት መግባት ብቻ አይደለም በህይወትሽ የሚገጥምሽ በህይወት የምታልፈው ቻሌንጅ ራሱ persecution ነው እምነትህን ወደፊት እንዳይቀጥል ወደፊት እንዳይሄድ ለማድረግ ገንዘብ ሊሆን ይችላል ትዳር ሊሆን ይችላል የዚህ ዓለም ነገር ሊሆን ይችላል እሱ ሁሉ ስደት ነው ወደ ጌታ እንደልብላት ገባ እንዳትቀጥል የሚያደርግ የገሃነም ደጅ ነው ነገር ግን ምን ይላል የገሃነም ደጆች አይቋቋሟትም ሃሌሉያ ባንቺ ላይ የሚወረወር ጦር አይከናወንም ማለት ነው ምክንያቱም በውስጥሽ ያለው እግዚአብሔር በውስጥህ ያለው የእግዚአብሔር መንፈስ የገሃነም ደጆች መቆራረጥ ይችላል ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ታች ወርዶ ይላል ነፍሳትን ይዞ ወጣ ሃሌሉያ አሸንፎ ማለት ነው የናዝሬቱ ኢየሱስ የይሁዳ አንበሳ ነው ሰይጣን ደግሞ የሚያገሳ አሮጌ አንበሳ ነው ልዩነቱን ሰማችሁት ጳውሎስ የሚለው እንደሚያገሳ አንበሳ በዙሪያችሁ የሚለው ጥርስ የሌለው ማለት ነው የኔና የናንተ ግን ምንድነው የይሁዳ አንበሳ ፈጥኖ ደራሽ ነው ሕይወት ሰጪ ነው ረዳት ነው አጋዥ ነው ኃይል የተሞላ ነው አሜን እንላለን ወይ በክርስትና ሕይወታችን ብዙ ስደት የደረሰባቸው ብዙ ሰዎች አሉ መጽሐፍ አነቡ በዘመናችንም በኢትዮጵያም እንኳን በደርግ ጊዜ እነዛን ሰዎች ስደቱ አላስቆማቸው እንደውም ስደት ባበዙ ቁጥር ቤተክርስቲያን እየሰፋች መጣች እየሰፋች እያደገች መጣች አሁን ዛሬ የምታዩት ቤተክርስቲያን በደርግ ጊዜ የተመሰረተ ነው አንደርግራውንድ በመከራ ውስጥ እያለፉ እውነተኛ አለቱ ላይ የተመሰረተ ሰው ስደትና መከራ አይሸጋይሰው አንድ በደርግ ጊዜ ሁለት ካድሬዎች እና እውነተኛ ካድሬዎች ናቸውና ጌታን ያውቃሉ በልባቸው ግን ካድሬ ስለሆኑ ካድሬ ናቸውና ዝም ብለው ነው የሚኖሩት እና ምን አንድ ቀን ሲያጠኑ ለካ አንደርግራውንድ የሙሉ ወንጌል ቤተክርስቲያን አዲስ አበባ ውስጥ በእውነት ቤት ውስጥ አምልኮ ያደርጋሉ ከዛ ጥቆማ ደረሳቸው ኦኬ አሉና ልክ ህዝቡ በተሰበሰበበት ሰዓት ሲገባ በደርግ ጊዜ አማኝ የነበራቸው ታስታውሳላችሁ እኔም እዛ ተሳትፌያለሁና ለምሳሌ እዚህ ጉባኤ ለመምጣት ካስፈለገ የህዝብ ፕሮግራሙ የሚጀምረው ከጧቱ 6 ላይ ማለት አንድ ሰው ይሆነ ነው የሚመጣው አንድ ሰው ይመጣል ከ30 ደቂቃ በኋላ ደግሞ ሌላ አንድ ሰው ይመጣል ደግሞ ከአንድ ሰዓት በኋላ ሌላ አንድ ሰው እንዳይታወቅ እንደዚህ ይያሉ ነው ክርስቶስን ሲያመልኩት የነበሩት እንደዚህ ግር ብሎ አሁን 10 ሰዓት ነው ሲልባል እንቅልፋችን ምን ይነሳ 10 ሰዓት አለ ከዛ ቡናም ጠጥተን ምናምን እንደርሳለን ምን ይደረሳል አይባልም በጌታ ቤት ቀደም ብሎ ነው እንጂ ስራ ቦታ እንኳን ባንቺ ለማድረግ 15 ደቂቃ ፈጥኖ ይከደል በረዶ አይዘሽ ምን አይዝሽ ትንፋሽን ያጀ ጌታ በል ስራ የለም አሁን ግን እኛ ግን ዋናው ምንድነው አንድ ቀን ስለ ገንዘብ እንነጋገራለን ጌታ ኢየሱስ ክርስቶስ ለገንዘብና ለጌታ ተገዙም ያለው ምን ማለት ነው ግዴላችሁ አሁን ለዛም እየገባንበት እንሄዳለን እዚህ ላይ አንሄድም ከዚህ በኋላ ወደ ውስጥ እንገባለን እና እየጠራን ነው የምንሄደው
ወደ ጌታ ቤትም ቀደም ብሎ ነው እንጂ የሚመጣው እንዴ ጌታ መጥቶ እኛን ይጠብቃል 10 ሰዓት ከተባለ ሩብ ጉዳይ ይደርሰን መንበርከክ ነው እንጂ እንዴታ ንጉሱ ደረጀ አሁን ፕሬዝዳንት ኦባማ ቢቀጥራችሁ እንዴ አረታው የዚህ ከንቲባ የዚህ ሀገር ከንቲባ ቢቀጥራችሁ ምንድነው የምትል ልብሱ ምኑ ሽቶ ምኑ ሰዓት 10 ጊዜ ነው የሚታየው ደረሰ ያልደረሰ ይህ የጌታ ቤት ነው ይህ የእግዚአብሔር ቤት ነው ጌታ የሚከብርበት ቤት ነው በእግዚአብሔር ቤት ውስጥ ቀልል እና ከዛ ተሰብስቦ ሃሌሉያ ጆሮአል ልሳን ይናገራል ትንቢት ይናገራል ምን እያሉ ሁለት ሰዎች ሽጉጣቸውን ያዙና ሲያረጉ ወከክ ምን ያሰራችሁ ነው ጌታን እያመለክን ነው ኦኬ እናንተ አሁን የተቀመጣችሁት ኢሌጋል ነው የኢምፔሪያሊስት ቅጥረኞች ናችሁ አለበት ደርግ የሚለው አሁን አንድ ምርጫ ሰጣችኋለሁ እኔም ልጅ አለኝና ልጅ ላላችሁ ምናምን አዝንላችኋለሁ አንድ ምርጫ ሰጣችኋለሁ እኔ ጌታ ኢየሱስን አላመልክም የምትሉ አንድ ድል ስጠኝ የምትሉ በሩ ክፍት ነው ወዚህ አይ እኔ ጌታን አመልካለሁ ህይወቴን ለጌታ ሰጣለሁ የምትል ደግሞ እዚህ ጋር ቆይ አሳያለሁ እንዲህ ያሽከረክራታል ሽጉጧን ሲርቃስ ሾላል ትንሽ ደግሞ ያይና ፓስተሩ ሜድ እንዴ ሾላል ታውቁት ዘማሪው ሜድ ሾላል ተማን ለምነት በልብ ነው እንጂ እኮ ምን ችግር አለ ሾላል ስንት ነገር ታውቃላችሁ ከ60 ምናምን ሰው ሁለት ሰው እናንተ ከነዚህ ተበልጣላችሁ ማለት ነው ኦኬ አሁን ሁለት ሶስት የመጨረሻ ድል ሰጣችኋል ሁለታችሁ ተወጣላችሁ አጥቶትም አሁን እዚሁ ላይ ነው ራስን የሚል ሲለው ለክርስቶስ ህይወቴን ሰጣለሁ አሜን አሜን እነዛም ሽጉጣቸውን ጣሉና እኛም እናንተ ከናንተ ጋር ጌታን እናመልካለን አባታችን ከሞትም ያድናል አሜን እንላለን ወይ ክርስትናችን ወገኖቼ ቴስቲንግ ይፈተናል ዝም ብሎ አይደለም ክርስትና ሁሉ ጊዜ ወማ ቢሆን ስንቱ ገብቶ ነበር ያ መንገዷ ጠባብ ናት ተባለ እነዛ ሰዎች አፈሩ የሚገርማችሁ ጌታ ኢየሱስ ያወራ ስራ አንድ ያቆንቶስ ምዕራፍ 15 ላይ ስታዩ ወደ ሰማይ ሲሄድ ጠብቆ ያላቸው ስንት ሰዎች ነበሩ 500 ሰዎች የተገኙት 120 ነው ሹልክ ይያል ለዚህ ነው ዮሐንስ ምን አለ ድሮም ከኛ ጋር አልነበሩምና ወጥተዋል ተዋቸው ከጌታ ጋር ተጣበቅ አሜን ችግር እምነትን አይፍታው ችግር እምነትሽን አያናጋው የማያናጋ ጌታ አለ የሚረዳ ጌታ አለ ለዚህ ነው እነዛ ሰዎች ምን አሉ ከሳቱ ልምቅና ሙከደነጽር ያ ሳር የበላው ቅድም ሳር አልበላም ነበር እንዲህ እያለ ነበርና እነሱ ደግሞ ሳር እንደሚበላዩትና ምን አሉ ያንተን እሳት ሊያድነን የሚችል አምላክ አሉት እሳቱ ይብላን እንጂ ጌታን አንከድም ሃሌሉያ አሜን በለማከን በዚህ ምድር ላይ እንደዛ አይነት ነው የምንፈልገው ወገኖች ሰራዊት ነው ጌታ ያለኝ ሰራዊት አፍራ አንተም ራስ መጀመሪያ ሰራዊቱን ከዛ በኋላ ሰራዊት አዘጋጅልኝ ያለው ጌታ ሰራዊት ነው የምናዘጋጀው አማኝ አይደለም የምናዘጋጀው ተዋጊ ወታደሩ ጊዜ ምንድነው ደግኖ ነው የሚኖረው አይደል እንዴት ደግኖ በመደገን ነው እንጂ ዝናብ ሲመጣ ጃንጥላ ዘርጉልኝ ዝናብ መጥቷል ይላል ወይ ርቦኛል ይላል ቆም ዘብላይነ ቆም ከዚህ በኋላ ወዲያ የለም ነቅነቅ የለም የመንግስተ ሰማያት ልጅ ማለት ምንድነው የተመሰረተ በአለቱ ላይ የቆመ አምላኩን ያወቀ በግሉ የተረዳ ጌታውን ያወቀ አምላኩን የሚያውቅስ ምን ያደርጋል ነው የሚለው ይበረታል ያደርጋል ሃሌሉያ ትበረታለህ ታደርጋለህ ይሄ ዝም ብሎ ምን የለም እንበረታለን እናደርጋለን እግዚአብሔር ከተማዋን ሰጥቶናል እንወርሳለን ትምክቱ የሱ ነው እኛ ግን የሰማይ አምላክ ያከናውንናል እኛ ባሪያዎቹ ግን ምን እንላለን ተነስተን እንሰራለን አሜን እንላለን ወይ የመንግስት አሁን እንሰራለን ግዴላችሁ ምን በዛለን ግን ምንድነው እኛ ባሪያዎች መሆናችንን እንረዳ የንጉሱ ባሪያዎች መሆናችንን እንረዳ ከዛ በኋላ የሚመጣውን ታያላችሁ ስደት አያቆማትም ሁለተኛ ስልጣን አላት አሜን ነው ወይ አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው የሚለው ያው ለባለፈው ነግሬያችሁ ጌታ ኢየሱስ ከመጣ በኋላ ምንድነው ያለው ዮሐንስ ወንጌል ምዕራፍ 1
እንደዚህ አላቸው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ለስንት ሁሉ የሚያበራው በዓለም ነበር ዓለሙም በእርሱ ሆነ ቅድም ከዓለም በፊት ንጉስ ነው አላለም ዓለሙም አላወቀውም የእርሱ ወደ ሆነው መጣ የገዛ ወገኖቹ አልተቀበሉትም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ምን አላቸው እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ስለዚህ አልተወለድኩም በሉ አንዳንዱ አባቴ እናቴ ይብላል ከስጋና ከደም አልተወለድኩም ባለፈው ነግራቸው ሁለት ጊዜ የተወለደ አንድ ጊዜ ነው የሚሞት ብያቸዋለሁ ሁለት ጊዜ ያልተወለደ ግን ስለዚህ ሁለት ጊዜ ይሞታል አንድ ጊዜ የተወለደ ሁለት ጊዜ ይሞታል ሁለት ጊዜ የተወለደ ግን አንድ ጊዜ ይሞታል ስለዚህ ነው ከስጋና ከደም አልተወለዱም ስልጣንና ኃይል ማን ነው የሚበልጠው ስልጣን ነው ኃይል ነው የሚበልጠው አጣው ኃይል ነው ስልጣን ነው የሚሆነው ስልጣን የተቆማችሁ ኃይል ነው የሚበልጠው እውነት ነው ኮንፊውዝ ሆናችሁ አይደል ይሄን የኮንፊውዥን መንፈስ ይመታል የኮንፊውዥን መንፈስ የሚመታው የእግዚአብሔር ቃል በማወቅ ነው ያው ስንቶቻችሁ መኪና ትነዳላችሁ መኪና ያላችሁ የላችሁ እኔ ገዛላችኋለሁ ችግር የለም ያው መኪና ስትነዱ በጣም እየመረራችሁ ስትሄዱ ፖሊስ ይመጣና አንድ ፖሊስ እኮ ነው ያው ቆም ሲል መኪናው ነው ኃይል ያለው ወይስ ፖሊሱ ነው አሁን ኃይል ያለው መኪናው ነው የምትነዳው መኪና ነው ፖሊሱ ገፍትሮ ከሄድ አይችልም እንዴ ዲዲጋ ቀርቦታ አይደል እንዴ በዛ ፍጥነት እየመጣ እንኳን በ90 በ40 እንኳን ብትመጣ ተሰው አትሄድም እንዴ ግን እጅ የምትባል ቆም ስትል ቃት ምን አለው ኋላው በሉት እንጂ ኤው አጋንንት በዛ በዚህ ሲፎክር ሲጮህ በኢየሱስ ክርስቶስም ልታቆመው ትችላለህ ለዚህ ነው ያጋንንትን ስራ የምናፈራረሰው ያመኑትም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ እጆቻቸውን በድውዮች ላይ ይጭናሉ እነርሱም ለምን ስልጣን ተሰጥቷቸዋል ስለዚህ ባንቺው ስልጣን አለ ይበልስቲ አቤት እዚህ ላይ ካላያችሁ በስተቀር ባለ ስልጣን መስላችሁ ባለ ስልጣን በክርስቶስ ደም ባለ ስልጣን ነው አንዳንድ ጊዜ እኔ አጋንንት ሳስወጣ አይቼዋለሁ አምስት ሰው ስድስት ሰዎች ሊይዟቸው የማይችሉ አንቺን ምታል ሴት በተለይ አንድ ያስታውሳል ኢትዮጵያ እቺን ምታል ሴት 700 አጋንንት ያለባት አምስት ምናምን ሰዎች እንደዚህ ወጠምሾች ይዘውት ምን ማልቻሏት እየመጣጣሳቸው ነው የምትሄደው ግጭ ነው ቆምታል ውስጧ ምን አለ የዲያብሎስ ኃይል በኢየሱስ ስም ጸጥ በል አሜን ነው ወይ ኢየሱስ ሲጠራ ያቺ ሴት ይወፈዘስ ወደቀች በኢየሱስ ክርስቶስ ስም ዛሬ ከዘር ማንዘር ያዛችኋት የአጋንንት አሰራር በክርስቶስ ኢየሱስ ደም በስልጣን ዛሬ አዛችኋለሁ ለቃችሁ ውጡ እቺ ሴት ነፃ ትወጣለች አሜን ፈራቅቷት ፒው በጀት ፍጥነት ወደ ጥልቁ አሜን ነው ወይ በውስጥሽ ስልጣን አለ ስለዚህ ነው ችግር ሲደርስብህ ጭንቀት አንድ ነገር ሲመጣ ዲፕሬሽን ውስጥ አትግባ በኢየሱስ ክርስቶስም ተነሳና ተመላለስ ትዝላችኋል በኢየሱስ ክርስቶስም ተነሽና ተመላለሽ እኔ ስልጣን ተሰጠ ምን አንተ ምን አለው ከዚህ በኋላ የገሃነም ደጆች የማይቋቋሙት በሰማይም በምድርም ስልጣን ሰጥቼ ታስራለህ ትፈታለህ አሜን አለን ወይ ስለዚህ ነው በኢየሱስ ማጋንንትን የምናስወጣው ለዚህ ነው በኢየሱስ መንፈስ ቅዱስን የሚሞላው ለዚህ ነው በኢየሱስ ክርስቶስም ሰዎች ከበሽታቸው የሚፈወሱት ይሄ ለሁሉ የተሰጠ ነው እናንተ ካህናት ናችሁ ለፓስተር ብቻ አይደለም ለወንጌላዊ ብቻ አይደለም ለሁላችሁ ስልጣን ተሰጥቷቸዋል በስሙ ለሚያምኑት ለነርሱ አይደለም ይላል የእግዚአብሔር ልጆች ሆነው ናቸው ስለዚህ በድርጊት ደግሞ ይገለጣል ሰባተኛው መንግስተ ሰማያት በድርጊት የሚገለጥ ነው የማቴዎስ ወንጌል ምዕራፍ 10 ላይ ምን አላቸው ሂዱና አላቸው በከተማው ሂዱና ድውያንን ፈውሱ በሽተኞችን ፈውሱ አጋንንትን አስወጡ ብሎ እፋለባቸው ይላል ጌታ ክርስቶስ ሳያርግ እኮ ነው ከዛ በኋላ እነ ጴጥሮስ ተለማምደውት የማያውቁት ሄዱና በኢየሱስም ሲሉ አጋንንት ደስ ብሏቸው በቃ ጨፍረው